ቦተነካ ከዚህ የተነሳ ኢንተርቪው አቋርጦ አይዞሽ ገለቴ በማለት ተገደደ ማለት ነው። ብዙዎች እንደ የሆነን ሰው ማገስ ሲፈልጉ አይዞሽ ገለቴ መባል ተጀምሯልና ይሄን ትሰሚያለሽ አንቺ? አዎ እኔ እውነት ለመናገር የነበረኝ እውቅና ላይ እውቅና ጨምሮልኛል። እንደ ሀገሬም ደግሞ ምን አይነት እርስ በርስ ያለን ፍቅር የሚገልጽ ነገር ነውና አጠገባቸው ሆኜ ሁሉ ስለማያውቁኝ አይዞሽ ገለቴ ሲባባሉ እኔ ስቃለሁ። ገለቴ መሆንሽን አያውቁም። አሁንም ሩጫ ላይ ህይወት ላይ ነው ያለሽው? ሩጫ ህይወት ላይ አሁን ካቆምኩት 1 አመት አካባቢ ይሆናል። መጨረሻ ላይ ሮጥሽው ማራቶን ነው? አዎ። መጀመሪያ ገለቴ ያጭር ርቀት ሯጭ ነበረች? አዎ ያጭር ርቀት ሯጭ ነኝ። አዎ። ለምንድን ነው ባጭር ርቀት ይጀምርና መጨረሻ ላይ ማራቶን ይሆናል መደምደሚያው? ከኃይሌ ጀምሯል። ለምሳሌ 5000 ተወዳድሮ ቀነኒሳ ስንል አጫጭሮችንም ሞክሮ መጨረሻ ላይ ማራቶኑ ለምንድን ነው መጨረሻ ላይ የሚሆነው? መጨረሻ ላይ ያው መጀመሪያ አካባቢ እንደመጣን አካባቢ ጁኒየር አለ፣ ሲኒየር አለ። ያኔ ሲኒየር እየቀጠልክ ትሄድና ከዛ እድሜዎቹም ራሱ መጨረሻ ላይ ወደ ማራቶን ሺፍት የምታደርግበት ሁኔታ ይመጣልና ከዛ ለጁኒየሮቹ ቦታ ትለቅና ወደ ማራቶን ትሄዳለህ። ማራቶን ጋር ያለው በወቅቱ ደግሞ የሚገርም ነገር የምናገኛቸው ገንዘብም ጥሩ ነበር። ከዚህ ሁኔታ በቃ ወደዛ ሺፍት ታደርጋለህ ማለት ነው። አንድ ፎቶ ላይ እግርሽ ተጎድተሽ እግርሽ በደንብ ተጨማልቆ የሚያሳይ አንድ ፎቶ አለ። ጉልበቴ አካባቢ ነውና ይሄ የሆነበት ምክንያት ትሬኒንግ ሰርቼ በተለያየ ጉዳይ የተለያየ ቢሮ በሚሄድበት ጊዜ ጉልበቴ አበጠና በጣም